ስኮላርሺፕ ለማግኘት ከምንጠቀማቸው ፈተናዎች ውስጥ አንዱ ኤስኤቲ ፈተና ነው። ብዙ ተማሪዎች የሚያውቁት እነ ዱኦሊንጎ እና ቶፍል አይኤልቲኤስን ነው። እዚህ ቪዲዮ ላይ ስለ ኤስኤቲ የት መፈተን እንደምትችሉ፣ ምን እንደሚያካትት ፈተናው ምን ያህል ኮስት እንደሚያደርግ፣ መች መውሰድ አሪፍ እንደሆነ እና ብትወስዱ እንደሚመረጥ እንደማይመረጥ እናያለን። ከዚህ ቪዲዮ በኋላ ሙሉ ለሙሉ ስለ ፈተናው ታውቃላችሁ ማለት ነው። ሁለት የፈተና አይነቶች አሉ፣ ኢንግሊሽ ፕሮፊሸንሲ ኤግዛም እና አድሚሽን ኤግዛም። ኤስኤቲ ፈተና አድሚሽን ኤግዛም ስር ይካተታል። ኢንግሊሽ ፕሮፊሸንሲ ኤግዛም የምንላቸው እንደነ ቶፍል አይኤልቲኤስ ዱኦሊንጎ የመሳሰሉት ናቸው። ኤስኤቲ እዛ ካታጎሪ ውስጥ አይካተትም። አድሚሽን ኤግዛም ነው። አድሚሽን ኤግዛም የምንለው ኤሴንሻሊ ለኮሌጅ ዝግጁ እንደሆናችሁ የምታሳዩት የኤግዛም አይነት ነው። ለምሳሌ በእኛ ሀገር ደረጃ ብንወስድ ማትሪክ ኤግዛም እንደምንወስደው ዩኒቨርሲቲ ለመግባት ኤስኤቲም አሜሪካ ያሉ ዩኒቨርሲቲዎች እንደ ማትሪክ ኤሴንሻሊ ኮንሲደር የሚያደርጉት የፈተና አይነት ነው። ፈተናው እኛ ሀገር በተለያዩ ቴስት ሴንተሮች ይሰጣል። እዛ ሄዳችሁ ፒሲ ላይ ነው የምትፈተኑት። ኦንላይን ነው ፈተናው እና ማልቲፕል ቾይስ ቤዝ ያደረገ የፈተና አይነት ነው። ትንሽ ኤስኤቲ ላይ የት የሚያደርገው ነገር ፈተናው ለመውሰድ በምትሄዱበት ሰዓት ላይ የራሳችሁን ፒሲ ወስዳችሁ መፈተን ትችላላችሁ። ሌሎች ኤግዛሞች ላይ ብዙ ጊዜ እዛ ተቋም ውስጥ ያለ ፈተና ነው የምትጠቀሙት። ግን ኤስኤቲ ላይ የራሳችሁን ፒሲ ኦር አይፓድ ኦር ታብሌት ተጠቅማችሁ መፈተን ትችላላችሁ። ፈተናው ምንድነው የሚያካትተው የሚለውን ስናይ እንግሊሽ እና ማትስ ያካትታል ፈተናው እና እያንዳንዱ ሴክሽን ላይ የእንግሊሽ እና የማትስ ሴክሽን ላይ ሁለት ሞጁሎች አሉ። በዚህ እንግሊሽ ሞጁል ዋና ሞጁል ቱ አለው፣ ማትስ ሞጁል ዋና ሞጁል ቱ አለው። እንግሊሽ ላይ እያንዳንዱ ሞጁል 27 ጥያቄ አለው፣ 32 ደቂቃ ይፈጃቸዋል። ማትስ ላይ 35 ደቂቃ ይሰጣቸዋል፣ 22 ጥያቄ ይኖረዋል። እንግሊሽ እና ማትስ ስንል ግን ምን ሌቭል ላይ ያለ እንግሊሽ እና ማትስ ነው የሚለውን ስናይ ማትሱ በዋናነት 10ኛ እና 11ኛ ክፍል በኢትዮጵያ ካሪኩለም መሰረት የምትማሩትን ትምህርት ነው ከቨር የሚያደርገው። 11ኛ ክፍል ከሆናችሁ የሴቲንግ ፈተና በኮንፊደንስ መውሰድ ትችላላችሁ ማለት ነው። እንግሊሹ ቴስት የሚያደርገው ቤዚክሊ ሜን አይዲያ፣ ቮካቡለሪ፣ ፋንክሽን፣ የሆነ ቴክስት ፋንክሽን ምንድነው ዓላማ የሚለውን ነገር ዲቴሎችን መረዳት ትችላላችሁ። አግኝታችሁ የሆነ ቴክስት ዲቴሎችን ሊትል ዲቴሎችን አግኝታችሁ መረዳት ትችላላችሁ። ቮካቡለሪ ታውቃላችሁ፣ ኮንቴክስቱን በመረዳት የተለያዩ ኢንፈረንሶች ማለት ትችላላችሁ የሚለውን ነው ቴስት የሚያደርገው። በግሬድ የሚገደብ አይደለም። ቤዚክሊ የሆነ ቴክስት ተሰጥቷችሁ ያንን አንብባችሁ መረዳት ትችላላችሁ ወይ የሚለውን ነገር ነው ጠቅለል ባለመልኩ ቴስት የሚያደርገው የኤስኤቲ እንግሊሽ ሴክሽን። እያንዳንዱ ሴክሽን ከ800 ነው የሚያዘው። እንግሊሽ ሴክሽን 800፣ ማት ሴክሽን 800፣ ጠቅላላ ውጤት ከ1600 ነው የሚወጣው። ከ1600 በሚወጣበት ሰዓት ላይ ቶፕ ዩኒቨርሲቲ የሚያስገባው ውጤት ተደርጎ ኮንሲደር የሚደረገው 1003 እና ከዛ በላይ ነው። 1004 በላይ ቢሆን ደግሞ የበለጠ ሪኮመንድ ይደረጋል። በዓለም ደረጃ 7% ተማሪዎች ናቸው ከ400 በላይ ማምጣት የሚችሉ። እዛ ሬንጅ ውስጥ መግባት ይቻላችሁ ማለት ብዙ የዩኒቨርሲቲ አክሴፕታንሶች እና ስኮላርሺፕ ኦፖርቹኒቲዎች ይከፍትላችኋል። እዚህ ሬንጅ ውስጥ ለመግባት ነው መጣር ያለባችሁ። ግን ይሄ ሁሉ ነገር የሚወስነው እናንተ የምታስቡት ዩኒቨርሲቲ ነው። የምታስቡት ዩኒቨርሲቲ የሚፈልገውን ውጤት ማምጣት ወር ከዛ በላይ ለማምጣት ነው መሞከር ያለባችሁ። ግዴታ እዚህ አካባቢ መሆን የለበትም ሬንጃችሁ፣ የስኮር ሬንጃችሁ። እናንተ የምታስቡት ዩኒቨርሲቲ የሚፈልገውን ውጤት ግን ማሟላት ይኖርባቸዋል። አሁን የ2025 እና የ2026 የመፈተኛ ቀናት ተለቀዋል። በአመት 8 ጊዜ ነው የሚሰጠው ፈተናው። ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ማርች፣ ሜይ እና ጁን ይሰጣል ፈተናው። ምዝገባ የምትፈጽሙት ሙሉ ለሙሉ ኦንላይን ነው። ትንሽ ጊዜ የሚፈጅ የምዝገባ ፕሮሰስ ነው ያለው። ብዙ ጥያቄዎች ነው የምትጠየቁት። ምዝገባው ላይ እርዳታ የሚያስፈልጋችሁ ከሆነ ከዚህ በፊት ስቴፕ ባይ ስቴፕ አሞላሉን የሚያሳይ የሰራነው ቪዲዮ አለ። ያንን ቪዲዮ ቼክ አውት ማድረግ ትችላላችሁ። ምዝገባ በምትፈጽሙበት ሰዓት ላይ ኦንላይን ቴስት ሴንተር ትመርጣላችሁ። አሁን ባለበት 7 ቴስት ሴንተር ነው ያለው እኛ ሀገር። እነዚህም አዲስ አበባ ዩኒቨርሲቲ፣ አይሲኤስ ወር ኢንተርናሽናል ኮሚኒቲ ስኩል፣ ቢንግሃም አካደሚ፣ ስታንፎርድ ኢንተርናሽናል ስኩል፣ ራይስ ትምህርት ቤት። ከአዲስ አበባ ውጭ ደግሞ 2 ቴስት ሴንተር አለ፣ ኃይሌ ማናስ አካዳሚ ደብረ ብርሃን እና መቀሌ ዩኒቨርሲቲ መቀሌ ውስጥ ሄዳችሁ መፈተን ትችላላችሁ። የምትመርጡት ምዝገባ ላይ ኦንላይን ነው የምትመርጡት የምትፈልጉትን ቴስት ሴንተር ለመመዝገብ። አሁን ባለበት ኮስቱ ወደ $111 አካባቢ ነው። ሙሉ ነገር ከጨረሳችሁ በኋላ በክሬዲት ካርድ ወር ዴቢት ካርድ ፔመንት መፈጸም ትችላላችሁ። ከተመዘገብን በኋላ እንዴት እንዘጋጅ፣ የት ነው ሪሶርስ የምናገኘው ብላችሁ ያሰባችሁ ከሆነ የተወሰኑ ሪሶርሶች ሪኮሜንድ ላደርጋችሁ እና እንዴት መዘጋጀት እንዳለባችሁ እናውራ። ኤስኤቲ ፈተና ከተመዘገባችሁ በኋላ ከመመዝገባችሁ በፊት ማቀድ ያለባችሁ እንደ ውጤታችሁ ይወስናል። የምታስቡት ጎል ይወስናል። ግን ከ2 ወር እስከ 6 ወር ድረስ የጥናት ሰዓት በእጅቱለት አሪፍ ነው ተብሎ ይታሰባል። በተለይ ደግሞ ከፍ ያለ ውጤት ለማምጣት ከሆነ የምታስቡት ከፍ ያለ ወራት እንድትሰጡት ሪኮሜንድ ይደረጋል። ፈተናው ትንሽ ከተለመደ ወጣ ያለ እና ትሪኪ እና ዩኒክ የሆነ የኤግዛም አይነት ነው። ረዘም ያለ የፕሪፓሬሽን ጊዜ ይፈልጋል። አሁን ካለው በጣም አሪፍ ሪሶርስ ኦንላይን ላይ ማግኘት የምትችሉት ካን አካዳሚ ነው። የካን አካዳሚ ዌብሳይት ላይ ገብታችሁ ሙሉ ለሙሉ በነፃ ትሬኒንግ ማግኘት ትችላላችሁ ለኤስኤቲ ፈተና ማለት ነው። አንድ እሱ ሪሶርስ አለ። በመጽሐፍ ደረጃ ብዙ መጽሐፍ ሪሶርሶች አሉ። መጽሐፎች ግን በጣም ባልኪ ናቸው። ዩዥዋሊ ትንሽ ሰፋ ያሉ መጽሐፎች ናቸው እና ብዙ ማወቅ የሌለባችሁን ነገሮችና ኦልሬዲ የምታውቁትን ነገሮችን ማጥናት ሊኖርባችሁ ይችላል። ማስተር ያደረጋችሁትን ኮንሴፕቶች ማለት ነው። መጽሐፍ ጀነራሊ ብዙ ጊዜ ሪኮመንድ አላረግም። ተማሪዎች አሪፍ ውጤት
ውጤት ሲያመጡ ያየ ነው። ሞስትሊ ኦንላይን ያሉ ፕራክቲሶች በመውሰድ እና ሌላም አንድ ሪኮመንድ ማድረጋቸው ሪሶርስ የኛ ኤስኤቲ ኮርስ ነው። የኛ ኤስኤቲ ኮርስን ብዙ ተማሪዎችን አሪፍ ማምጣት እንዲችሉ ያደረገ ኤስኤቲ ኮርስ ነው። 400 እና ከዛ በላይ ባመጡ አስተማሪዎች ነው የሚሰጠው። ከዚህ በፊት የኛን ኮርስ ወስደው ብዙ ተማሪዎች 400 እና ከዛ በላይ ማምጣት ችለዋል። እሱኛውንም ኦፕሽን ኮንሲደር ማድረግ ትችላላችሁ። በፕራይቬትም በኮርስም መልኩ አለን። በተለያዩ ጊዜያት ላይ እንሰጣለን እነዚህ ኮርሶች። እሱንም ኮንሲደር ማድረግ ትችላላችሁ። ሁለቱን በመጠቀም እና የኮሌጅ ቦርድ ዌብሳይትም ላይ በመግባት ብዙ ፕራክቲስ ቴስቶች ማግኘት ትችላላችሁ። እነዚህን ሁሉ ሊንኮች ዲስክሪፕሽን ላይ እናስቀምጥላችኋለን። ኮሌጅ ቦርድ ዌብሳይት ገብታችሁ ደግሞ ፕራክቲስ ቴስቶቹንም በመጠቀም እና ጥያቄዎችን በመስራት መዘጋጀት ትችላላችሁ ማለት ነው። ዋናው ነገር ረዘም ያለ ጊዜ መስጠት ነው። ብዙ ጥያቄ ለመስራት መሞከር ነው። ቢኮዝ ጥናቱ ብቻ የሚበቃው አይደለም። እንደለመድነው እንደ ማትሪክ ኤግዛም እንደ ሌሎች ሃይስኩል ኤግዛሞች በጥናት ብቻ የሚሆን አይነት ፈተና አይደለም። ኤስኤቲ በጣም ፕራክቲስ የሚፈልግ አይነት ፈተና ነው። እነዚህን ሪሶርሶች መጠቀም ትችላላችሁ። ጥያቄ ካላችሁ ኮመንት ላይ ያስቀምጡልን። በሚቀጥለው ቪዲዮ እንገናኝ።